ያበረታን ስሙ የተመሰገነ ይሁንልን። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 35 ላይ ቅድም እንደተነገርኳቸው በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ እንዳለው ያ መከራ ሲደርስበት ያ ችግር ሲደርስበት አሳዳጅ የነበረው ሲሳደድ አሳሪ የነበረው ሲታሰር በወህኒ ቤት በተቀመጠ ሰዓት ዕለት ዕለት የሚያሳስበው የአብያተ ክርስቲያናት ጉዳይ ነበረ ይላል። የምን ጉዳይ? አረ በማርያም ተናገሩ። የምን ጉዳይ? የአብያተ ክርስቲያናት ጉዳይ፣ የቤተ ክርስቲያን ጉዳይ ያስጨንቀው ነበረ። በወህኒ ቤት ለምን ክርስቶስን ሰበክ ተብሎ ከታሰረ በኋላ እንኳን ስለ ቤተ ክርስቲያን ይጨነቅ ነበር። ለምን? የዓለም ኩንታኩንቷ ብዙ ነው። ዓለም የምትጭንብን መከራ ብዙ ነው። ዓለም የምታመጣብን ስቃይ ብዙ ነው። በሐሰት ታስፈርድብናለች። በሐሰት ከስራ ታስመራክረናለች። በሐሰት አንገታችንን ጎንበስ አድርገን እንድንሄድ ታደርጋለች። በሐሰት ስማችንን ታጠፋለች። በሐሰት ክፉ ነገር ታደርጋለች። ግን እውነተኛው ጌታ፣ እውነተኛው መድኃኒት፣ እውነተኛው ንጉሥ፣ እውነተኛው ዳኛ ኢየሱስ ክርስቶስ ሲመጣ ግን ያጎነበስን ሁላ ቀና ቀና እንላለን። ክብርና ምስጋና ለእርሱ ለመድኃኔዓለም ይሁንልን። ቀና ቀና እንላለን። አይዟችሁ በመከራ ውስጥ ያላችሁ፣ አይዟችሁ በስቃይ ውስጥ ያላችሁ፣ አይዟችሁ በሐሰት የተከሰሳችሁ፣ አይዟችሁ በሐሰት ንብረታችሁ የተወሰደባችሁ፣ አይዟችሁ በሐሰት ከስራ የተፈናቀላችሁ፣ አይዟችሁ ከእነርሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል። እስቲ በሉልኝ በማርያም